ሰላም ጤና ይስጥልን ተመልካቾቻችን ካንክፍል ያክብሩ ሰላምታችንን እናቀርባለን። ውጤቱ ሳይገለጽ መጠናቀቁ በምን አይነት ስኬት እንደሆነ ሳይነገር የምክክር ኮሚሽኑ የ40 ቀናቱ ጉባኤ መጠናቀቁ ተገለጸ። ሁኔታውን በተመለከተ ዝርዝር መረጃ አልተሰጠም። በምን መልኩ የምክክር ጉባኤው ሐሳቦች ለሚቀጥለው ምዕራፍ እንደተሸጋገሩ የሚያሳይ መረጃም አልተሰጠም። በአጠቃላይ ምክክር ኮሚሽኑን የጠለፈው የኦህዴድ ብልጽግና የ40 ቀናቱን ጉባኤ ግልጽ ባልሆነ መልኩ እንዲጠናቀቅ ማድረጉን ነው መረጃዎች የሚያመለክቱት። አብይ አህመድ ይዘጋዋል የተባለው ጉባኤ በፕሬዝዳንቱ ታዬ አጽቀሥላሴ መዘጋቱ አነጋጋሪ ሆኗል። ለመሆኑ ጉባኤው እንዴት ተጠናቀቀ? ምን ሲጠበቅ ምን ውጤት ተገኘ ተብሎ ፋይሉ ተዘጋ የሚለውን በማንሳት ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ቆይታ አደርጋለሁ። ያሬድ ተጠናቋል ተብሏል። የ4 ዓመቱ የ40 ቀናቱ 20 ቢሊዮን ብር የወጣበት ብዙ ነገሮች የተባለለትና ውጣውረዱ ላለፉት 4-5 ዓመታት ሲካሄድ የነበረው የምክክር ኮሚሽኑ ግልጽ ባልሆነ ሁኔታ ተጠናቋል። እንዴት አየኸው? እኔን ሰርፕራይዝ አላረገኝ ብዙም አላስገረመኝም መሳይ። ምክንያቱም በቀደም አይ ቲንክ በአንዱ ውይይታችን ላይም ያነሳ ነው ምን ይጠበቃል የሚለው ከተሳካላቸው የብልጽግና የኦሮሚያ ክልል ፖለቲከኞች ጠቅላይ ሚኒስትሩን ጨምሮ የዚህ በተለይ በአዲስ አበባ ጉዳይ የድሬዳዋንም ጨምሮ እንደዚህ አወዛጋቢ በሆኑ ሌሎች ጉዳዮችም ላይ እነሱ ያቀዱት ነገር ከተሳካላቸው ለማድረግ ሰው ምንም ሬዚስተንስ ወይም መጠነኛ በሆነ ተቃውሞ ግን ገፍተው በወቅቱ ማስወሰን ችለው ቢሆን ኖሮ እሱን ነበረ መሻታቸው፣ ፍላጎታቸው አጸድቀው መሄድ የፈለጉት። እሱ እንደማይሆን ሲያውቁትና ነገሮቹ ጡዘት ውስጥ ሲገቡ ቃላቶች ለመቀያየርም ተሳታፊዎቹን ለመከፋፈልም ለማስፈራራትም ውሳኔያቸውን አንዳንዶች እንዲቀይሩ ለማድረግም ብዙ ጥረት አድርገዋል። ግን ያም ሆኖ ነገሮች መጨረሻም ድረስ የደረሱበት ሁኔታ የተካረረ እየሆነ ስለመጣ ከዚህ በፊት በግምት መልክ እንደተናገርኩትም ያላቸው የቀረው ብቸኛ ምርጫ ጉዳዩን አድበስብሶ መዝጋት። ምክንያቱም ዞሮ ይሄ የምክክር መድረክ እንደዚሁ እንደተንጠለጠለ ዝም ብሎ መዝጊያ ሳይደረግለት ሊቀር አይችልም፣ ሊቆይም አይችልም። መዝጊያ ከተደረገለት ደግሞ የሆነ ነገር መባል አለበት። ስለዚህ የዛሬው የመዝጊያ ፕሮግራም ላይ ጎልቶ እንዲነገር የተፈለገው ኢትዮጵያ ሰክሰስፉል የሆነ ውይይት አደረገች። ይህን ውይይት ማድረጓ በራሱ አንድ ሰክሰስ ነው፣ አንድ ውጤት ነው። ከጠመንጃ መልስ ኢትዮጵያኖች ቁጭ ብለው መወያየት ችለዋል የሚል የውሸት ኢሜጅ ለመፍጠር ነው የሞከሩት እንጂ ዝርዝር ጉዳዩን ገብተው በዚህ ጉዳይ ላይ እንዲህ ተነስቷል፣ እንዲህ ተባብለናል፣ ሂደቱ ይሄን ነበር የሚመስለው፣ ችግሮችም ነበሩብን፣ ሰክሰስም ነበረው ግን ብለው ወደዛ መሄድ ያልደፈሩት ለዛ ነው። እና የፈለጉት አልሆነላቸውም። አንድ ግን በጫና ሊያደርጉት ቢችሉም ደግሞ የሚያመጣው መዘዝ ብዙ ስለሆነ ውጤቱም ዞሮ በዝምታ ውስጥ ለውስጥ ማድረግ የሚገባን ዞሮ ለነሱ ነው ምክር ሀሳብ የሚሰጠው። ስለዚህ ቶኑን እና ብርድ በውስጣቸው የብልጽግና አባል ሆነው ሪዚስት ያደረጓቸውን ግለሰቦችም የተለያዩ አካላት ወደፊት አንድ በአንድ ሊያጠቋቸውም እርምጃም ሊወስዱ ይችላሉ። ለዛሬው ግን እንደ ስልት ብልጠት አድርገው የወሰዱት በአጀንዳዎቹ ላይ በምክር ሀሳቦቹ ላይ ዝርዝር ከመግባት ይልቅ ሴሌብሬት አድርጎ መለያየትን የመረጡ ነው የሚመስለው መሳይ። ያሬድ ምናልባት ወደዚህ ያመራቸው ነገር ምንድነው? ሁለት ወገኖች ተፈጥሯል። አንደኛው ወገን በተለይ የኦሮሞ አክራሪ ብሔርተኞች አዲስ አበባ የኦሮሚያ እምብርት ናት፣ ለኦሮሚያ ትገባለች የሚለው ማዕከላዊ ያደረጉትና የስበት ማዕከላዊ ያደረጉት አጀንዳቸው አሁን ፍጻሜ ሊያገኝ ነው በሚል መጠነ ሰፊ የሆነ ቅስቀሳ ዘመቻ ጀምሯል። እንደውም ትናንት ዜና ተለቆላቸው እንደዚሁ ደስታቸውን ሲገልጹ ነበረ። አዲስ አበባ የኦሮሚያ መቀመጫ ሆናለች የሚል ይሄም ዜና እንዲወጣ ተፈልጓል። በዚህ በኩል ደግሞ ሌላው የኢትዮጵያ ማህበረሰብ ክፍል አዲስ አበባ የኢትዮጵያ ማዕከል ናት፣ የአንድ ቡድን መሆን የለባትም የሚለውም እንደዚሁ ተመሳሳይ ይሄ ዜና በእርግጥ ትክክለኛ ነው። የምክክር ኮሚሽኑም በአጀንዳዎች ተሰብስቦ የመጨረሻ ሐሳብ ብሎ ያስቀመጠው ይህንን ቢሆንም ግን ይሄም በጎን ሾልኮ እንዲነገር ተብሏል። ሁለት ወገኖች ተፈጥሯል። ስለዚህ እየመጣ ያለው አደጋ በጣም ስርዓቱም ውስጡን ሁሉ ከፋፍሎታል። የብልጽግና ፓርቲ ለሁለት የተከፈለ እስኪመስል ድረስ ነው ብዙ ችግር ተፈጥሮበታል። በግራ በቀኝም ያለው አደገኛ ስለሆነ ከዚህ ልቅ ሁለቱንም ወገን
ወገኖች ለማርገብ የመጣውን አደጋ እንደው በዝምታና በዚህ መልኩ በማጠናቀቅ ለማለፍ የተፈለገ አይመስልም ወይ? ሁለት ወገኖች ተፈጥሯል። ሁለቱንም ወገኖች ማስደሰትም ማስከፋትም የተፈለገ አይመስልም። ልክ ነው መሳይ። ምንድነው ዳሜጅ ኮንትሮል ነው እያደረጉ ያሉት። አሁን በዚህ ጉዳይ ላይ አንተ እንዳልከው የአዲስ አበባ የኦሮሚያ ዋና ከተማም አይደለችም፣ ወይም በተለይ ከክልሉ ፖለቲከኞች የቀረቡት አጀንዳዎች ሙሉ በሙሉ ወድቀዋል ከተባለ ኦሮሚያ ክልል ውስጥ አዲስ አበባን የኦሮሚያ ክልል እናደርግልሃለን ብለው ቃል የገቡት ካድሬ ሊያኮርፍ ነው። ማኩረፍ ብቻ አይደለም፣ ምናልባት በክልል ውስጥ ያሉ ወጣቶችንም ለሌላ ንቅናቄና አመፅ ሊያስነሳ ይችላል። ስለዚህ አንድ እሱ ስጋት አለባቸው። ኦሮሚያን አሳልፈው ሰጡ ወይም ጠንክረው መሟገት ባለመቻላቸው በሌሎች ኃይሎች ተረቱ የሚል የፖለቲካ ገጽታ ስለሚፈጥር እሱ ራሱን የቻለ አደጋ አለው ለብልጽግና። እነሱ በፈለጉት በተመኙት በጠየቁት ልክ ደግሞ አድርገው ሌሎቹን አካላቶች ሁሉ ጠረማምሰው ገፍተው የሚሄዱ ከሆነ ደግሞ በዚህኛው ወገን ታዲያ ኢትዮጵያ የምትሉን ለምንድን ነው ለአንድ ከተማ እንደዚህ ለመጠቅለል እንደዚህ የምትሆኑት የሚለው በሌላኛው በኩል ያለውን የብልጽግናን አባላት ደጋፊዎች ያራግፍባቸዋል፣ ጠላታቸውንም ያበዛባቸዋል፣ ውጥረትም ይፈጥራል። ስለዚህ ሁለቱን ባላንስ አድርገው በሂደት ውስጥ ለውስጥ የሚፈልጉትን ነገር ለማድረግ ይሄ አሁን ከገቡበት በተለይ ኮሚሽኑ ራሱ ከገባበት ቅርቃር ለመውጣት ያላቸው ብቸኛ መንገድ ነገሩን አድበስብሶ መሄድ ይመስለኛል። አይ ቲንክ ይሄ ሽምግልና የተቀመጠው አካል የኮሚሽኖቹም ሰዎች መጨረሻ ላይ ሊያቀርቡ የሚችሉት ነገር የድሬዳዋው ከንቲባ ተናገሩ የተባለው መጨረሻ ላይ ይሄ ነገር አወዛጋቢ እስከሆነ ድረስ ለምን ወደፊት ጊዜ አንሰጠውም፣ በሌላ ጊዜ በሌላ አውድ በሌላ ሁኔታ ቢፈተሽና ቢወሰን አይቻልም የሚለው በሁለቱም አካላት በኩል ያለውን ጡዘት በተለይ ወደ ብልጽግና የሚነጣጠረውን ጦር ትንሽ እንትን ያደርግልናል የሚል የብልጠት አካሄድ ይመስለኛል። በጣም አመሰግናለሁ። የሰብአዊ መብት ተሟጋች ያሬድ ኃይለማርያም ለነበረን ቆይታ በማመስገን ሰናበታለሁ። መልካም ቀን። አመሰግናለሁ መሳይ።